السلام عليكم ورحمة الله وبركاته. وهلا هوني وهاي تمانيال يا زين بجتا وندم يا سنينيال كيف اللي يقولين سو بسو يجنيال ብዙ ጊዜ እኔ የምናገረው አጭር እንትን ነው የሌለም ብቻ ሁሉ ጊዜ ይሄን የለንም አላደረግንም ይሄን አላደረግንም ከምንል ባላንስ አድርገን የሌለንን ነገር ለማግኘት ያለንን ነገር ብንናገር ለማለት ነው። አሁን ያልኩት ምንድነው የተሰሩ ስራዎች እንዲህ አይነት አሉ እየጠፉ ያሉት ነገር ምን መልሳቸው ነገሮች አሉ። ስለዚህ ብዙ ጥሩ ነገሮች እኛም ማናያቸው ወይ በአዲስ አበባ ልኬት ብቻ የምናወራው ከሆነ በጣም እንስሳታለን። ስለዚህ ከአዲስ አበባ ወጣ ብለን ማህበረሰባችን ምን አይነት ሁኔታ ላይ እንዳለ ከዚህ ከታች ከኬንያ ጠረፍ እስከዚህ ሱዳን ጠረፍ ያሉትን የሙስሊሙ ማህበረሰብ ሁኔታ ካወቀን ነው አዲስ አበባን ሳንሆን እነዛን ወክለን መናገር የምንችለው። ጥሩ ነገሮች ሲሰሩ ይታያል። ጥሩ ማህባዎች ያሉባቸው ቦታዎች ይታያሉ። ያለንን ነገር ለማቆየት ነው እንዲህ አይነት ነገር ማነሳው። ያ ማለት ምንድነው? አሁን ከነዚህ ሰዎች ከተናገሩት ወጣ ለማለት ነው። አሁን እኔ ይሄንን ምናገረው ወጣ ለማለት ብየስል ይመጋገባል እርስ በራሱ ማለት ነው። ለምሳሌ ያህል ባጭሩ ማለት ነው ወሎ ውስጥ ያሉ የመሻይኾች መሐባ ጠብቀን የምናቆያቸውና ሌላ ቦታ የትም ቦታ አለ ያንሳል፣ ግን አብዛኛው ለማለት ያህል ነው። እነ ኢሉባቡር ያሉ ለጋስነት ብዙ ነገሮች እዛ አካባቢ ይታያሉ። አንድ ቀን ዶሮ ይዞ የመጣው ከ20 ኪሎ ሜትር ምናምን ተነስተው ልገሳ ለመስጂድ ለመስጠት ዶሮ ይዞ ሲመጣ መንገድ ላይ ሞተችበት። ኢሉባቡር ነውና ከዛ ዶሮው ስትሞትበት ከዶሮ ውስጥ ላባውን ነቀለና ይሄን የእስላም ገንዘብ ውስጥ ክተቱልኝ ብሎ ይዞ ይመጣል። የት ደብህ ነው ብዬ ስጠይቀው ሞታብኝ ነው መንገድ ላይ ዶሮዋ ሞታበት። እንዲህ አይነት ሰዎች አሉ። ያለንን ነገር ስናወራ የሌለንን ነገር ለማምጣት ያለው ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።